ዛሬ ሐዋሳ ከመጣን ሁለተኛ ቀናችን ነው። ሰላም የኔ የቅመሟ የዩቲዩብ ተከታታዮች፣ ዛሬ ሐዋሳ ከመጣን ሁለተኛ ቀናችን ነው። አሁን የምንገኘው ፍቅር ሐይቅ ነው ማለት ነው። በጣም ነው የሚያምረው። ቦታ ውስጥ በጣም ብዙ የሚሸጡ ነገሮች አሉ። ማሳያችሁ ይሆናል ማለት ነው። በጣም ነው የሚያምረው። አብራችሁን ቆዩ። እንግዲህ በውስጡ የተለያዩ ነገሮች አሉ። የተለያዩ እቃዎች፣ የምትፈልጉት አይነት ባህላዊ እቃዎች ይታዩኛል። ወደዚህ አዙሩልና አሳያቸው በደንብ። በጣም የሚያማምሩ እቃዎች አሉ። የቡና ማስቀመጫ፣ መሶብ፣ የተለያዩ ነገሮች አሉ። ማስንቆ፣ ክራር፣ ጥቅሶች ምናምንና በጣም የሚያማምሩ ኦልድስት ማቴሪያሎች አሉና በጣም ያማምራሉ። ሐዋሳ ሐይቅ መታችሁ ምንም የምታጡት ነገር የለም። እዚህ ጋር የድሮ የእናቶች ዘንቢል፣ መሶብ፣ ይሄ ምንድነው የሚባለው? ቅል ነው የሚባለው። ቅል ወተት መያዣ ነው አይደል? ይሄ ወተት መያዣ ነው። ይሄ ደግሞ የእናቶች ዘንቢል ነው። እዚህ ጋር ደግሞ የእንጀራ ማውጫ ሰፌድ መሳቢያ ነው የሚባለው። እዛ ጋር ግን በጣም በደንብ ላሳያችሁ። በደንብ ይት እዚህ ጋር ማስንቆ አለ። ማስንቆ ነው አይደል የሚባለው? ማስንቆ፣ መክተፊያ። እዚህ ጋር ያሉት በጠቅላላ ባህላዊ ነገሮች ናቸውና ሹካ፣ ማንኪያ በእንጨት የሚሰሩ ናቸው እዚህ ጋር ያሉት በጠቅላላና ሐዋሳ ስትመጡ እነዚህ ነገሮች በደንብ ታገኛላችሁ። እዚህ ጋር የቆዳ ጫማዎች ናቸው አይደል? የቆዳ ጫማ ነው አይደል? ከቆዳ ነው አይደል የሚሰሩት? በጣም ነው የሚያማምሩት። እዚህ ጋር ኦልድ የሆኑ ጌጣጌጦች አሉ ከጨሌ የሚሰሩ በጣም ያማምራሉ። እና ሐዋሳ ሐይቅ ከመጣችሁ እነዚህ ነገሮች በደንብ በሚያምር ሁኔታ ነው የምታገኙት። በጣም የሚያማምሩ የድሮ ጠፉ የተባሉ እቃዎች አሉና ከእንጨት ነው እዚህ ጋር ያሉት በጠቅላላ ከእንጨት ነው የሚሰሩት። እና ባህላዊ መጠጫ፣ ባህላዊ ቁልፍ መያዣ ምናምን በቃ በጣም ነው የሚያማምሩት። አሳያቸው በደንብ። እና ሐዋሳ ስትመጡ ምንም የምታጡት ነገር የለም። እዚህ ጋር ደግሞ እንደምትመለከቱት ባህላዊ በቃ ድሮ እናቶቻችን አባቶቻችን የሚበሉበት ባህላዊ መሶብ አለ። እዚህ ጋር ደግሞ የተለያዩ ጌጣጌጦች አሉ። ከምንድን ነው የሚሰራው አልከኝ? ሼል ከምን? ኦኬ፣ ከውሃ ውስጥ ነው የሚወጣው። በጣም ነው የሚያማምሩት። አንገት ላይ ነው የሚደረገው ወይስ ያንገት? በጣም ነው የሚያማምሩት ጌጣጌጦች። እዚህ ጋር ኦልድ የሆኑ ጌጣጌጦች ናቸው። በጣም ነው የሚያማምሩት። እነዚህ አምባር ነው የሚባለው። ይሄኛው አምባር ኮንሶ። ኦኬ፣ የቦረና ምናምን እጃቸው ላይ ነው የሚያረጉት። በጣም ነው የሚያማምሩት። እና እኔ በጣም ነው የወደድኩት። እንኳንም ሐዋሳ መጣሁኝ። ሐዋሳ ቤት ላይ ሀገሬ ነው። እና በደንብ ደግሞ ወደ ውስጥ ያለውን አሳያችኋለሁ። ይሄ የእናቶች ዘንቢል ነው። ይሄኛውስ ምን መያዣ ነው? ኦኬ፣ ይሄ የጣን ማስቀመጫ። ያ ደግሞ የእናት ቡና መቆያ ነው። የቡና መቆያ ነው። እና በጣም ነው የሚያማምሩት። እዚህ ጋር ያሉት ነገር በጣም ነው የሚያማምሩት። ወደዛ ያለውንም ነገር በደንብ አሳያችኋለሁ። የማየውን ነገር በደንብ አሳያችኋለሁ። እናንተ ብቻ ሰብስክራይብ እያረጋችሁ። አሁን ደግሞ ማለት ነው ፍቅር ሐይቅ ውስጥ በጀልባ እንሄዳለን ማለት ነው። በጣም ነው ደስ የሚለው። ግን እኔ በጣም ነው የምፈራው ጀልባ ምናምን በጣም ነው የምፈራው። ብቻ እንሄዳለን። አብረን ያለው ቫይብ አሳያችኋለሁ። እየተነቀምጥ እዚህ ፊት ለፊት ላይ እንውጣ። በጣም ነው ደስ የሚለው። ግን ቪው ምናምን በጣም ነው ደስ የሚለው። እንዴት ናችሁ? በጣም ነው ደስ የሚለው። በጣም ነው የሚያስፈራው። እንደዚህ ቪው ምናምን በጣም ነው የሚያምረው። አሁን ይሄዳል። ሞተሩን አስነስቶ ሲሄድ በደንብ እስከዛ ያለው ምናምን በደንብ አሳያችኋለሁ። ሐዋሳ በለማ ሲዳማ በለማ ይሰፈክ ሁሌ በልጆች። አሁን ሰው እስኪመጣ ምናምን ድረስ ወደ ላይ ደግሞ አሳያችኋለሁ። በጣም ነው ቪው የሚያምረው ላይና በዚህ ነው ወደ እንዴት እንደምትወጣ አታላቅም።
ሲያስፈራ ወይኔ በጣም ነው የሚያምረው ላይ እዚህ ጋር በጣም ነው የሚያምረው እዚህ ጋር ቪው ምናምን የሌለ ነው በጣም ነው የሚያምረው እና ሐዋሳ ስትመጡ ማየት ያለባችሁ በቃ ግዴታ ሐዋሳ ስትመጡ ሳታዩ መሄድ የሌላባችሁ ቦታ ሐዋሳ ፍቅር ሐይቅ ነውና በጀልባ መሄድ በቃ ግዴታችሁ ነው እንዴት እንደሚያምር ይሄ እኔ አሁን ከላይ ነው ያለሁት ከስር ደግሞ ወርደም ማለት ነው ሲሄድ ምናምን በደንብ አሳያችኋለሁ ውሃው ምናምን ወደዛ ስንሄድ በደንብ አሳያችኋለሁ ቪው በጣም ነው የሚያምረው በጣም አምላክ በጥበቡ 50 ዓመት ተበቃት ሐዋሳ በለማ ሲዳማ ጋይስ በቃ አሁን እየተነሳ ነው ያለው ጀልባው አሁን እየተነሳ ነው ያለው ጀልባ ነው መርከብ ነው የሚባለው ነገር ጀልባ ነው አሁን እየተነሳ ነው ያለው ወይኔ ግን ያስፈራል እግዚአብሔርን ያስፈራል በጣም ነው የሚያምረው አሁን እየደረስን ያለ ነው እሱ ጋር ደርሰን ምናምን የመጣነውና እንዴት ደስ እንደሚል ሐዋሳ በጣም የምታምር ሀገር ናት እና በመጣችሁ ሰዓት ፍቅር ሐይቅን ሳታዩ እንዳትሄዱ አሳዎች ወዳሉበት ቦታ ለመሄድ ሞክራለሁ እና የቅመሟን የዩቲዩብ አካውንት ሰብስክራይብ እያረጋችሁ ጋይስ በደንብ ሰብስክራይብ ሼር እያረጋችሁ እና ሐዋሳችን ትመስላለች ብዬ ላጠቃልል አልሞክርም በጣም ነው ያማረባት አሁን ደግሞ ወደዛ ወደ ከተማ ምናምን በጣም ነው የምታምረው አሁን ደግሞ ሐዋሳ በአሳ ነው የምትታወቀውና ቅድም በሄድንበት ጀልባ ከዛ ሐይቅ ውስጥ የወጣ አሳ ነው እና አብረን እንቀምሰዋለን እስቲ ትኩስ ነው በጣም ደብሊው በጣም ያበደ ሐዋሳ መታችሁ አሳ ሳትበሉ እንዳትሄዱ እውነት ጸዴ ነው ፍቅር ነሽ ስላንቺ ሲወራ
የምትጠቀመው? ይገዛሉ ይተባታሉ። አንድ እርግፍ ብር ነው የሚሸጠው። እንግዲህ የቅመሟ የዩቲዩብ ተከታታዮች ሐዋሳ ፍቅር ሐይቅ የነበረን ቆይታ ይሄንን ይመስል ነበረ። በጣም ቆንጆ ነገር ነው ያየሁት። በጣም ኢንጆይ አድርጌበት ነው የወጣሁትና በጣም ብዙ አመት ሆኖኛል ከመጣሁ። በጣም ትንሽ ሆኜ ነው ያመጣሁት። ሐዋሳ የነበረኝ ቆይታ ይሄንን ይመስላል። የቅመሟ የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ይመቻችሁ።